ማለት ነው። ከጊፍቱ በተጨማሪ ሪዋርዳችን ይጨምራል። ከዛ ውጭ ግን ኮይን እያንቀሳቀስን ሆን ብለን ለስቲኒድ ከሰራን ውጤታማ አንሆንም። ኮይን የምናንቀሳቀስበት ትልቁ ምክንያታችን ምንድነው? ኤጀንት ሌብላችን ነው። ኤጀንት ሌብላችን አንዲት ሴት ለኤጀንት ሌብል ብላ ኮይን ስታንቀሳቀስ ምን ታገኛለች? ለኤጀንት ሌብል ብላ ኮይን ስታንቀሳቀስ ስቲኒዷም ይስተካከላል፣ ዌልዝ ሌብሏም ይስተካከላል። እኔ አሁን 12000 ነው አወርሊ ዌጄ 12000 በቀን ለ3 ጊዜ ግን ከ3000 በላይ ለስቲኒድ ብዬ አድርጌም ማለት 3000 ግን ለምን ላይቭ ስትሪም ላይ ከምቀመጥ አይቀር 3000 አላገኝም ብዬ አንዳንዴ ኤክስቼንጅ አደርጋለሁ። ከዛ በላይ ግን ስቲኒድ ከተከታተልን ኪሳራ ስለሆነ የሚሆነው ትኩረታችን ሙሉ ለሙሉ ኤጀንት ሌብል ላይ ሆኖ ለኤጀንት ሌብላችን ትራንዛክሽን ስናደርግ ለሴቶች ምናችን ይስተካከላል፣ ስቲኒዳችን ይስተካከላል። ተመሳሳይ አማውንት በአንድ ቀን ካልሰጠን ግን ስቲኒዳችን ላይ ለምሳሌ ዛሬ 70,000 ኢርን አረኩኝ፣ ከ3 ቀን በኋላ ደግሞ 80,000 ኢርን አረኩኝ፣ 150,000 ሆነ። ልክ 80,000 እንደገባ ወደ 3,000 ያሳድገኛል። ወደ 3,000 ያሳድገኝና ለሁለት ቀን ይሰጠኝና ልክ 70,000 ያደረኩት 7 ቀን ሲሆነው ኤክስፓየር ያደርግልኝ ስቲኒድ ላይ ሲሆን 70,000 አገልግሎቱን ሲያበቃ ምን ያደርገኛል? ድጋሚ 70,000 ይጠይቀኛል። 80,000 ስላለኝ እዛ ጋር 70,000 ይጠይቀኛል። ስቲኒድ በአንድ ቀን ኤክስቼንጅ ካደረግን ለተከታታይ ለ7 ቀን ያገለግለናል። ግን የሚፈልገውን አማውንት በአንድ ቀን ካልሆነ ኢርን ያደረግነው 2-3 ቀን ሰጥተን ድጋሚ ስቲኒድ የሚል ታች ጽፎ የሆነ አማውንት ጽፎ ወደ ታች ወርደን ልናገኝ እንችላለን። ያኔ ግራ እንዳይገባን መጀመሪያ የተደረገው 7 ቀን ሲያልፈው ከታች ስለሚወጣ ድጋሚ ይጎልና የተወሰነ ይጠይቀናል። ግን የሚጠይቀን 2000 3000 ከሆነ ትንሽዬ ከሆነ ያችን ኤክስቼንጅ እያደረግን ምን ማለት አለብን? ስቲኒዳችንን ሀወርሊ ዌጃችንን ማስተካከል አለብን። ግን ብዙ አማውንት የሚጠይቀን ከሆነ ሙሉ ትኩረታችን ስቲኒድ ላይ ሆኖ ምንሰራ ከሆነ አዋጭ አይሆንም። ኤጀንት ሌብላችንን ለማሳደግ እየሰራን ስቲኒዳችንም አብሮ ያድጋል። ስለዚህ ስቲኒድ ሴቶች ጋር ብቻ ነው ያለው። ምንድነው እሱ? እዚህ ፕላትፎርም ላይ ሴቶች 1000 ፖይንት ነው የሚከፈላቸው በአንድ ሰዓት ላይ ቆይታ። ይሄን 1000 ፖይንት ማሻሻል ይችላሉ። በላይቭ ስትሪም የሚከፈላቸውን ፖይንት 10 አይነት ሀወርሊ ዌጆች አሉ። ወደ እነሱ ማሻሻል ይችላሉ። ስለዚህ ወደ እነሱ ለማሻሻል ፕላትፎርሙ ኢርን ማድረግ አለባችሁ። ወደ ፖይንታችሁ ውስጥ ይሄን ያህል መጠን ፖይንት በጊፍት መግባት አለበት ብሎ ያስቀመጠው ምን ፖይንት ስቲኒድ ይባላል። ያንን ፖይንት ማግኘት ስንችል ሀወርሊ ዌጃችንም ይስተካከላል። ግን አንድ ያገኘነው ጊፍት ለስንት ቀን ነው የሚያገለግለው? ለ7 ቀን። ከ7 ቀን በኋላ ምንም አይነት ትራንዛክሽን ውስጥ ካልሆነ መልሶ ወደ ሚኒመሙ ፖይንት ክፍያ ይመልሰናል። ስለዚህ ሴቶች ጋር ነው ያለው። ሴቶች ኤጀንት ሆናችሁ ስትሰሩ ሚኒመም 3000 ላይ ብትሰሩ ትንሽ ላይቭ ስትሪም ላይ ረጅም ሰዓትም ስለምታሳልፉ ፖይንታችሁን ትንሽ ሳፖርት ያደርገዋል። ከዛ የተለየ ግን ስቲኒድ በተለይ ምን ላላቸው ጊፍተር ላላቸው ሰዎች ነው የተዘጋጀው። ጊፍተር ካላቸው ጊፍት ሲያገኙ በዛው ፕላትፎርሙ ሪዋርድ ይለቅላቸዋል ማለት ነው። ጊፍት ሲያገኙ ሪዋርድ ይለቅላቸዋል። ከዛ አልፈን ግን ከ3000 አልፈን በደንብ 9000 ላግኝ 12000 ላግኝ ብለን ለስቲኒድ ኮይን ማባከን የለብንም። ሙሉ ትኩረታችን መሆን ያለበት ኤጀንት ሌብል ማሳደግ ላይ ነው። ኤጀንት ሌብላችንን ስናሳድግ ስቲኒዳችንን ተያይዞ ያድጋል። ወንዶች ኤጀንት የሆናችሁ ሰዎች ለሴቶች ሆስታችሁ ይሄን ስለምታሳውቁ በደንብ ማወቅ አለባችሁ። ይሄ ነው ስቲኒድ